ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ቤተሰቦቼ ፋሚሊዎቼ እንዴት ናችሁ? አላችሁልኝ? ደህና ናችሁ? ፈያ ናችሁ? አለሁኝ እግዚአብሔር ይመስገን። ዛሬ ዝጥጥር እያለሁ አቆለት ልትል እያለሁ መቆላት እንኳን አይደለም ውዴ፣ መቆላት እንኳን አይደለም። ያው እንግዳ ሊመጣ ገምቱ ማን እንደሚመጣው። እንግዳ ሊመጣ ነው። የጌትነት እናት ሊመጡ ነው ዛሬ። የጌትነት እናት ብቻ ሳይሆን ቤተሰቦቹ፣ እናቱ፣ እህቶቹ፣ ወንድሞቹ ምናምን ነገር እና ያው ዘነጥ መጣ። የባል ዘመድ ፊት ማለት ዝንጥ ላይ ውዴ። አሁን ስንት ስራ መሰላችሁ የሰራሁት? እመቤቴ እኔ እህታችሁ፣ እኔ ባለሙያታችሁ በሌሊት ተነስቼ እንጀራ ወጤ ምናምን ቤቴ ጸሎና ራሴን ፏ ምግቡ አምሮበት ቆንጆ ምግብ ሰርቼ እዚህ ጋር ላይ ኮተት ብመስል ሹፋይዳ ሐቢብቲ ማፊ ፋይዳ ሐቢብቲ ለዝን ዝንጥ ማለት አለብን። ያኔ ብዙ መዘነጥ አይደለም። መዘነጥላችሁ ደግሞ መዘነጥ አይደለም። ግን ይሁን አናሳጣም አይደል እንዴ? አናሳጣም እንዴ? ጎምለል ብንም ያምርብኛል አይደል እንዴ? እንደዚህ ሰው ሲመጣ ደግሞ ማጨናነቃችሁ ልብሶች ልበሱ። ማጨናነቃችሁ ልብሶች ብዙ አንዳንድ ባለናቶች ብዙ አቃቀር ስለሚያወጡ የግራማቾች በዚህ አጋጣሚ እመቤቴን በጣም መልካም አማቾች ናቸው። ከሱ ጋር እንኳን ተጣልተን ለኔ ነው የሚያግዙት ጋይስ። እመቤቴን ጌትነት የሆነ ሰዓት ምርር ብሎት ቤተሰብነቱ ለአንቺ ነው ለኔ ነው አለ። ምንም ማድረግ አይችልም፣ እድል ነው። በጣም የምወዳቸው ማከብራቸው አማቾቼ ናቸው። ስለዚህ አብረን እንጠብቃችኋለን፣ እናስተናግዳለን። የትም እንዳትሄዱ እዚቹ ጠብቁ። እስኪያላችሁ እየተዘጋጀው ነው። እንደዚህ ደርደር አድርጋችኋለሁ ምግቦችን። እዚህ ጋር ስፕሪንግ ሮል ሰርቻለሁ። እዚህ ጋር ፒዛዬን ሰርቻለሁ፣ የጾም ፒዛ። እዚህ ጋር ደግሞ ሽምብራ አሳዬን ሰርቻለሁ። ሽምብራ አሳ ነው፣ ስጋ እንዳይመስላችሁ። ደግሞ እዚህ ጋር አዚፋ ቅድም ሰርቻለሁ፣ ቲክታክ ላይ ለቅቄላችኋለሁ። አሰራሩን ከፈለጋችሁ ዩቲዩብ ሾርት ላይ ለቅቄዋለሁ። አዚፋ እዚህ ጋር አለ። እዚህ ጋር ደግሞ ሰላጣይን ሰርቻለሁ። ይኸውላችሁ ጋይስ፣ ከላይ ያለው በቆሎ ነው ምንድነው እንዳትሉ እንደዚህ ፋፈሽ ብያለሁ፣ ዝግጅት ብያለሁ። እንጀራ እዚህ ጋር እንደዚህ አዘጋጅቻለሁ። እንጀራ እንደዚህ ተረፍረፍ ሲል ሰው ሲኖር በትሪ ነው የምወደው። ሰው ሲመጣ ጋይስ ማቅረብ ደስ የሚለኝ በትሪ ነው እና ይኸው እያቀረብኩ ነው። አግዙኝ እስቲ ሸዋዳ። ይሄ እየመጡ ነው፣ አዲስ ቤት መጥተው ስለማሉ ጋይስ ቤቱን አብት ሄሎ መስ ወይ በቃ ከትምህርት ቤቱ ጋር እሺ እየመጡ ነው ጋይስ፣ እየመጡ ነው። እንቀበላቸው እየሄድ ነው ልቀበላቸው። አማቶቼ ደግሞ አይቼ ልቀበላቸው ብቻ መጽሐፍ አላችሁ። ቀርቧል እየተበላ ነው ትያለሽ። ያዥ አንቺ ካሜራ ውስጥ አልገባሽም ሴትዮ። ምግቡን ብቻ ነው የምቀርጸው፣ ካሜራ አትወድም ልጅቷ። ውዶች እሺ፣ እንግዲህ ውድ ቤተሰቦቼ ስጠብቃችሁ የነበሩት የጌትነት እናት ደርሰዋል። ምሳ በልተን ተጫውተን አሁን ምርቃቱ ላይ ደርሰናል። ማዘሪ እንዴት ኖት? እግዚአብሔር ይመስገን። ደህና ቆያችሁ ልጆቼ። እዚህ ቤታችሁ ስገባ በጣም ደስ ነው ያለኝ። አንድ በመሆናችሁ ቅር ብሎኝ እንባ አይደለም ደም ነበር እያለቀሱ መጸለየው። ጸሎቴን እግዚአብሔር ሰምቶኝ አንድ አርጎልኛል። ደስ ብሎኛል። ደስ ይበላችሁ። አሁንም እስከ መጨረሻ ደስ ይበላችሁ። ፍቅር እንደ ሸማ ያላብሳችሁ ኑሩልኝ። እናንተ ስትኖሩ ነው ክንዴም ትከሻዬም የሚሰፋው እና ደስ ያለ እንጀራ ይስጣችሁ። ልጃችን ይባረክ። አሁንም ይደገምልን። ደስ የሚያሰኝ ነው። ይህንን የምትሰሪውን ነገር ለቁም ነገር ያብቃልሽ። ልጄ ደግነሽ እምወድሽ ነሽ የኔ እናት። አሁንም እንጀራ ሰፊ ይሁን። የሰው መውደድ ይስጥሽ። አንተም የሰው መውደድ ይስጥር። እንጀራህን ከፍ ያርግልህ። ፍቅር እንደ ሸማ ያላብሳችሁ። ተባረኩልኝ። ልጃችሁ ብቻውን አይቅር። ልጃችሁንም ድገሙልኝ። ተባረኩ። የተባረከ እንጀራ ይስጣችሁ። ኬር ይሁን ኬር ይሁን
የውን ተባረክ። የሚመረቅበት ይቀዳል ቅዳ እንግዲህ የወላችሁ እንደዚህ ፈታ ዘና እያልን ነው። ማዘርን በጣም ነው የምወዳቸው። በዚህ አጋጣሚ እንዳማች አይደሉም። እውነት ለመናገር ለእኔ የእውነት ከእሱ ጋራም በነበረው ያለ መግባባት እንደ እናት ነበር ካጠገቤ ቆመው የነበሩት እና በዚህ አጋጣሚ እኔም በጣም ነው የማመሰግነው ማዘርዬ። የእውነት እንዳማች ሳይሆን ያው ያሳደጉኝ ነው። እወድሻለሁ ከአንጀቴ ነው የሚወድሽ። እውነቴን ነው። በጣም ደስ ብሎኛል። ደስ ይበለው። ሁሉም ደስ ብሎታል። ዘመድ ወዳጅ ሁሉ ደስ ይበላችሁ። ደስ ብሏችኋል። በጣም ነው የማመሰግነው። እውነት አክብረውኝ ስለመጡ በጣም እግዚአብሔር ያክብርልኝ። እኛም እንግዲህ ቀጣይ ህይወታችን በመልካም ነገር ታጅቦ እናንተን የምናስደስት አይነት ልጆች ያደርገን ለጤናችን ለነገ ህይወታችን። አንደኛው እህትየው አለች እንትን አትወድም ውዶቼ፣ ምንም ማድረግ አልችልም። ካሜራ አትወድም። ቀራጯ እሷ ነች። ያው ካሜራ ማማ እሷ ነች። መቀረጽ አትወድም። ዳይ ወደ ቡና። እሺ ቡናችን ደርሰናል። ቡና ሁሌ እመርቃቸዋለሁ። ቡና ሳፈላ እና እሳቸው ቅድም መርቀዋል። አሁን ደግሞ የኔን ያሮግቷል። መርቃት ልመርቅ እንዳስለመድኳችሁ ብዬ ነው ቡና ሳፈላ እና ውዶቼ በሰላም ለሀገራችሁ ያብቃችሁ። ተባረኩ። የረገጣችሁት ለምለም ያዛችሁት ይባረክ። በሰላም ለሀገራችሁ ብቁ። ስለምትወዱኝ ስለምታበረታቱኝ በጣም ነው የማመሰግነው። ክበሩልኝ። በብዙ ነገር ካጠገብ ያላችሁ በእውነት ከእግዚአብሔር በታች በጣም ሰፖርት ነው የምታደርጉኝ እና ያው ስራም ስጀምር መጀመሪያ ቅድሚያ ያዘዛችሁኝ እናንተ ናችሁ። ሰፖርተሬ ናችሁና ቴንኩ ሶማች። ውድድ ነው የማደርጋችሁ። የልባችሁን መሻት ሁሉ ጌታ ይፈጽምላችሁ። ሁላችሁም እንደ እምነታችሁ ይሁን ይደረግላችሁ። እሺ በጣም ነው የምወዳችሁ። ሁላችሁም በስኳር ነው ባዶ ህዝቤ ባዶ ነው የሚጠጣው። እኔ ብቻ ነኝ እና ባሌን በስኳር ተውን ቀንሰውዬ ጨምረን ማዘርም ባዶ ነው። ለማንኛውም ደስ የሚል የቤተሰብ ጊዜ እያሳለፍን ነው። አብራችሁን ስለነበራችሁ በጣም ነው የምናመሰግነው። እንወዳችኋለን።